አሁን ካያችሁት ከዚህ ሁሉ በፊት ይህ ቦታ ወንዞች የፈሰሱበት ታሪካዊ ባቡር የሚተላለፍበት የብዙዎች እንጀራ የነበረ አሁን ደግሞ እኔ የምኖርበት ሰፈሬ ነው። ይህ የምትመለከቱት የባቡር መንገድ አቃቂ ዋና ከተማዋን ከጅቡቲ ጋር እንደውም ከሌላውም ዓለም ጋር እንድትገናኝ የመግቢያ በር የሆነችበት የታሪኩ አካል ነው። የአዲስ አበባ ጅቡቲ ባቡር የዛሬ 112 ዓመት አካባቢ በፈረንሳይ የተገነባ ሲሆን ጣሊያኖች እንኳን በፋሺዝም ጊዜ ስትራቴጂክ ቦታ በመሆኑ የጦር መኮንናቸው በዚያ ይመላለሱ ነበር። የጦፈ የንግድ ታሪክ፣ የኢንዱስትሪ እድገት፣ ማህበራዊ ህይወት፣ ብዙ ትዝታ። ምን ይሄ ብቻ አቃቂ እንደ ኢንዱስትሪ ጅማሮ ካላቸው አካባቢዎችም አንዷ ናት። ከዋና ከተማዋ ከአዲስ አበባ አስቀድማ ጣሪያዎቿን በቆርቆሮ ያለበሰች መብራት እንኳን ያን ያህል በየቤቱ ሳይገባ የአባ ሳሙኤል የሃይድሮ ኤሌክትሪክ ግድብ ሰርታ የኤሌክትሪክ ኃይል ያመነጨች የሬዲዮ ቴሌግራፊክ መሳሪያ ነበራት። በእርሻ ብቻ መተዳደር የሚታወቅበት በዚያን ዘመን ፋብሪካዎችን ሰርታ ለብዙዎች መተዳደሪያ እንጀራ የነበረች ቀደምት የሆነች ከተማ ናት አቃቂ። አቃቂን እንዲህ በ3 ደቂቃ ቪዲዮ መግለጽ እንዴት ያስጨንቃል መሰላችሁ? በተለይ ፋብሪካዎች ሲስፋፉ ከተለያየ ቦታ መጥቶ ህይወቱን እዚህ አቃቂ ላይ ያደረገ ሰው ቁጥር ስፍር የለውም። እነዚህ ፋብሪካዎች ምርት የሚመረትባቸው ድርጅቶች ብቻ አይደሉም። በርካታ የስፖርት ክለቦች፣ የአርት ሰዎች የተመረቱባቸው የተኖረ ህይወት ምስክር የብዙ ቤተሰቦች የህይወት ታሪክ ናቸው። ሰዎችን የሰበሰቡ ጉርብትናና ማህበራዊ ህይወትን የፈጠሩ ወደ 32 ፋብሪካዎች የነበሩባት እንደ አቃቂ ጨርቃ ጨርቅ፣ አቃቂ ብረታ ብረት፣ ቃጫ ሜዳን የወለደው የኢትዮጵያ ቃጫ ፋብሪካ፣ የመጀመሪያው የሴቶች እግር ኳስ ቡድን የወለደው አቃቂ የልብስ ስፌት ፋብሪካ፣ ስንቱን እንጠራዋለን። አቃቂ ብዙ ያልተነገረ ታሪክ ያላት የአዲስ አበባ በር፣ የነገስታቱ የግብር ምንጭ፣ የንግድ ማዕከል፣ የስልጣኔ መጀመሪያ፣ የማህበራዊ ህይወት ማሳያ፣ የትምህርት ቤቶች ትዝታ፣ ጠጅ ቤቶች፣ የታሪካዊ ቦታዎች ባለቤት። የኔ ደግሞ የዛሬዋ መኖሪያ ሰፈር የከተማዋን የስልጣኔ አቃቂ ምን አስጎብኛችሁ።